ሰበር ዜና በትግራይ ክልል የታወጀው ያልተጠበቀ የደሞዝ እገዳ። ሰራተኞች ለምን ለሁለት ወራት ያለ ደሞዝ ሊቀመጡ ተገደዱ? በአዲስ አበባ የተመሰረተው አዲሱ የትግራይ ሰላምና ለውጥ ምክር ቤት በህወሓት ላይ ምን አይነት ከባድ ጫና ይዞ መጣ? በሌላ በኩል ታሪክ ተሰራ። በዛሬው የብሔራዊ ባንክ ጨረታ አንድ የአሜሪካ ዶላር 160 ብር ገባ። ባንኮች ምን ያህል ቢሊዮን ዶላር ተሻሙ? ነጋዴዎችም ተጠንቀቁ። ደረሰኝ አልቆርጥም ለሚል ነጋዴ የተዘጋጀው አዲሱ የ100 ሺህ ብር ቅጣትና የ7 ዓመት እስራት ዝርዝር ይፋ ሆነ። የአውሮፓ ህብረትን ያስገረመውና ዛሬ በኢትዮጵያውያን ላይ የተነሳው የቪዛ እገዳስ? የዛሬ ግንቦት 12 ቀን 2018 ዓ.ም እጅግ ትኩስና በደንብ የተጣሩ መረጃዎችን ከነምንጫቸው ይዘን ቀርበናል። የማሳያ ኒውስን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። አርዕስተ ዜና። በትግራይ ክልል የግንቦትና የሰኔ ወር የመንግስት ሰራተኞች ደሞዝ ታገደ። በመቀሌ ያለው የፖለቲካ ፍጥጫ አዲስ መልክ ይዟል። 5 ፓርቲዎች ያቀፈው የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ በይፋ ተመሰረተ። በብሔራዊ ባንክ ልዩ ጨረታ 1 ዶላር 160 ብር ደረሰ። የባንኮች ፍላጎት ከ1 ቢሊዮን ዶላር በላይ ሆኗል። ደረሰኝ በማይቆርጡ ነጋዴዎች ላይ የ100 ሺህ ብር ቅጣትና የእስራት አዋጅ ሊጸድቅ ነው። የአውሮፓ ህብረት በኢትዮጵያውያን ላይ ጥሎት የነበረውን የቪዛ ገደብ ዛሬ ሙሉ በሙሉ አነሳም። ዝርዝር ዜና። በትግራይ የደሞዝ መታገድና አዲሱ ቢሮ። ወደ መጀመሪያውና ትልቁ የሀገር ውስጥ መረጃች ስናቀና በትግራይ ክልል በመንግስት ሰራተኞች ላይ ያልተጠበቀ ውሳኔ ተላልፏል። ታዋቂው የዜና አውታር አዲስ ስታንዳርድ ዛሬ ጠዋት ይዞት በወጣው መረጃ መሰረት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ ጊዜያዊ መስተዳድር የመንግስት ሰራተኞች የኮንትራት የግንቦትንና የሰኔ ወር ደሞዝ እንዳይከፍል አግዷል። ይህ ውሳኔ የተላለፈው የክልሉን የደሞዝ አከፋፈል ስርዓት ወደ አንድ ማዕከላዊ ቁጥጥር ለማሸጋገር ታስቦ እንደሆነ መስተዳድሩ ቢገልጽም በክልሉ ውስጥ ያሉ የፖለቲካ ተንታኞች ግን ውሳኔው ከአቶ ጌታቸው ረዳ ክንፍ ጋር ለሚደረገው የውስጥ የገንዘብ ቁጥጥር ፍልሚያ ፖለቲካው መሳሪያ የተደረገ ነው ሲሉ ይተቻሉ። ውሳኔው በሺዎች በሚቆጠሩ ሰራተኞች ህይወት ላይ ከባድ የኢኮኖሚ ጫና ይፈጥራል ተብሎ ተሰግቷል። በተያያዘ ዜና በአቶ ጌታቸው ረዳ የሚመራውና ከቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ሶሊዳሪቲ ፓርቲ በመቀሌ ከተማ የመጀመሪያው ዋና ጽህፈት ቤት ዛሬ በይፋ ከፍቷል። ይህ እርምጃ በክልሉ ውስጥ ያለውን የፖለቲካ ፉክክር ወደ አደባባይ ያወጣው ሌላ ክስተት ሆኗል። የትግራይ ሰላምና ለውጥ ምክር ቤት መመስረት። ከትግራይ ፖለቲካ ሳንወጣ በአዲስ አበባ ከተማ ሌላ አዲስ የፖለቲካ ስብስብ ብቅ ብሏል። ዶቼ ቬሌ ዛሬ በሰፊው እንደዘገበው 5 የተለያዩ የፖለቲካ ፓርቲዎችንና በአፋር ክልል ድንበር አካባቢ የሚንቀሳቀሱ ታጣቂዎችን ያቀፈው የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ በይፋ ተመስርቷል። ይህ ምክር ቤት ዛሬ በሰጠው መግለጫ በክልሉ ያለው የህወሓት አስተዳደር ህጋዊ ውክልና የለውም በማለት አውግዟል። የምክር ቤቱ ዋና ዓላማ በክልሉ አዲስና ሁሉን አቀፍ የሽግግር መንግስት እንዲመሰረት በፌዴራል መንግስት ላይ ተጽዕኖ መፍጠር እንደሆነ ተገልጿል። የዶላር ምንዛሬ 160 ብር መግባት። ወደ ማክሮ ኢኮኖሚው ስንሻገር በሀገሪቱ የፋይናንስ ታሪክ ትልቅ ለውጥ ተመዝግቧል። ካፒታል ኢትዮጵያና ስቶክ ማርኬት ኢትዮጵያ የብሔራዊ ባንክን ይፋዊ መግለጫ ጠቅሰው እንደዘገቡት ትናንት በተካሄደው የ500 ሚሊዮን ዶላር ልዩ የፎሬክስ ጨረታ የ1 አሜሪካ ዶላር አማካይ የመሸጫ ዋጋ 159.99 ብር ወይም 160 ብር ገደማ ደርሷል። ባንኩ 500 ሚሊዮን ዶላር ቢያቀርብም የንግድ ባንኮች ግን ከ1 ቢሊዮን ዶላር በላይ ለመግዛት ፍላጎት አሳይተዋል። ከፍተኛው የቀረበው ዋጋ 160.90 ብር ሲሆን ዝቅተኛው አሸናፊ ዋጋ ደግሞ 157.30 ብር ሆኗል። ይህም በህጋዊው የባንክ ስርዓት ውስጥ የውጭ ምንዛሬ ፍላጎት ምን ያህል ከፍተኛ እንደሆነ ያሳያል ተብሏል። በነጋዴዎች ላይ የታቀደው የ100 ሺህ ብር ቅጣት።
በንግዱ ማህበረሰብ ዘንድ ደግሞ መንግስት ጠንከር ያለ የህግ ማሻሻያ እያዘጋጀ ነው። ኢትዮጵያን ቢዝነስ ሪቪው ዛሬ ይዞት በወጣው መረጃ መሰረት የገንዘብ ሚኒስቴር ደረሰኝ በማይቆርጡ ወይም የዋጋ ማጭበርበር በሚሰሩ ነጋዴዎች ላይ የሚጣለውን ቅጣት በእጥፍ ለማሳደግ አዲስ ረቂቅ አዋጅ አዘጋጅቷል። በአዲሱ ረቂቅ ህግ መሰረት ህጉን ጥሶ የተገኘ ነጋዴ የነበረበት የ50 ሺህ ብር ቅጣት ተነስቶ ወደ 100 ሺህ ብር ያድጋል። ጥፋቱንም ደጋግሞ የሚፈጽም ከሆነ ደግሞ ከ5 እስከ 7 ዓመት የሚደርስ ጽኑ እስራት ይጠብቀዋል። ህጉ የግብር ስወራን ለመግታት በቅርቡ እንደሚጸድቅ ተገልጿል። የአውሮፓ ህብረት የቪዛ እገዳ መነሳት። በመጨረሻም በዲፕሎማሲው ዘርፍ ለኢትዮጵያ መልካም ዜና ተሰምቷል። የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ ገደብ ዛሬ ሙሉ በሙሉ ማንሳቱን በይፋ አስታውቋል። ቪዛ ኤችኪዩ እና የአውሮፓ ህብረት ይፋዊ መግለጫ እንደሚያመለክቱት ይህ ውሳኔ የተላለፈው የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ በመቀበል ሂደት ላይ ተጨባጭ መሻሻል በማሳየቱ ነው። ይህም ኢትዮጵያን የሼንገን ቪዛ ለማግኘት የነበረባቸው የቢሮክራሲ መዘግየት ሙሉ በሙሉ ያስቀረዋል ተብሏል። ውድ የማሳያ ኒውስ ተከታታዮች ከሪፖርተር ጋዜጣ፣ ከአዲስ ስታንዳርድ፣ ከካፒታልና ከዓለም አቀፍ የዜና ወኪሎች ያገኘናቸው የዛሬ ግንቦት 12 ትኩስ መረጃዎችን እነዚህ ይመስሉ ነበር። እስኪ እንወያይበት። በትግራይ የተጣለው የደሞዝ እገዳ በሰራተኛው ህይወት ላይ ምን አይነት ተጽዕኖ ያመጣል? የዶላርስ 160 ብር መግባትስ? የእናንተን ሀሳብ ከታች ባለው የኮሜንት መስጫ ላይ ያስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ነገም በሌላ ትኩስ መረጃ እስክንገናኝ ሰላም ቆዩ።